አልተረጋጋሁም። ፕራንክ ሆነ መድኃኒዓለም ያለ የምጨብጠው ነው ጠፍቶኝ ነበር። ያንቺ እኮ ተረጋግቼ ነው ሪከርድ ማድረገው። እኔ እኮ በውስጥ መስማ ሰላም ቤተሰብ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬ ደግሞ ፕራንክ ነው ያደረኩትና ፕራንኩ በኤአይ ፎቶ ጋር አድርጌ እኔ አረብ የተጀናጀንኩ ነው ብዬ ነው ፕራንክ ያደረኳትኝ። ሪከርዱ እስከ መጨረሻ እናዳምጥ ማለት ነው። ሌሎች የፈለኩትማ የሆነ ሰው ጋር እያወራሁ ነው ማለት ነው። እና የሆነ ሰው ጋር እያወራሁ ነበረ ማለት አበሻ አይደለም አረብ ነው። እሺ እኔ ውድ እንዴት ነሽ? አሁን ነው ማለት በፍቅር ስሜት ነው የምታወሩትኝ እንደዛ? ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁ? ባላችሁ በሰላም ይዛላችሁ ማለት ነው። ዛሬ በሚገርም ፕራንክ ነው የመጣሁት። ፕራንኩ ደግሞ ዛሬ ጓደኛዬን አረብ የተጀናጀንኩ ነው ምናምን ብዬ ፕራንክ አረጋት ነው። እና ደግሞ እንግዲህ በጣም እሷ የተረጋጋች ናት። ያኔ እዚህ እንትን የምትል አይደለም። እስቲ እንግዲህ እናያለን። ፎቶ ደግሞ በኤአይ አቀናብሬ አብሬ እንዳለሁ አድርጌ የሆነ እንትን የታገዘ ፎቶ አለኝ። እሱን እልክላታለሁ እንግዲህ ካልነቃችብኝ ማለት ነው። እስኪ እናያለን አብረን ሪካርዱን ማለት ነው። ሌሎች የፈለኩትማ የሆነ ሰው ጋር እያወራሁ ነው ማለት ነው። እና የሆነ ሰው ጋር እያወራሁ ነበረ ማለት አበሻ አይደለም አረብ ነው። እሺ እኔ ውድ እንዴት ነሽ? አሁን ነው ማለት በፍቅር ስሜት ነው የምታወሩትኝ እንደዛ ስለሆነ እንዴት ነው ከእምነትሽ ጋር አይገጥምም። እንግዲህ እዚህ ሀገር አረቦቹ ያኔ እምነታቸው ማስደም ነው። አንደኛ እንደ እምነታችን ከተለያየ ሃይማኖት ጋር ጭራሽ ኃጢአት ነው እና ለስጋችን ስሜት ብለን መቼም ነፍሳችንን መግደል የለብንም። እምነታችን ከማይገጥም ሰው ጋር ህብረት ፈጥረን ማለት ነው። ሲቀጣሪ ሀገር ሰው ግዴለሽ ይወድ አሰበሽዋን ግን እንደው በፍቅር ስሜት ሆነ ብዬ ነው እንደው በግምት ማለት ነው። እና አዲስ እና ገዳኔማ በወንድምነት አላወራው ጉድ እኮ ነው። እና ምን መሰለሽ እኔ ደክሞኛል። እኔ ህይወት ላሸንፈው አልቻልኩም። ስለዚህ እኔ ሃይማኖቱን አውቃለሁ፣ ሃይማኖት ችግር እንዳለ ግን ደግሞ ሳስበው ስም ይወደኛል። እኔም ወድጄዋለሁ። ኧረ ፈጣሪው ትግስት ውስጥ ማርያምን እዚህ ጋር በጣም እየሳኩ ነበር። ምን ላድርግ እንዴ? እኔም ወድጄዋለሁ በግድ ማለት ነው። ኧረ ወየው የኔ ውድ ህይወት ቢያደክምሽም ሀማይሆን ቦታ እንድትጥለሽ አትፍቀንች። ማርያምን በተለይ እምነታችሁ ተመሳሳይ ሆኖ ቢሆን ችግር የለም። አሁን አንቺ ወደ እሱ ልከጅንም ወይስ እሱ ወደ አንቺ ሊመጣ ነው? ከምንም በላይ እምነትሽን አስቀድሚ። ህይወት ብታደክምሽ ከነፍስሽ አበልጥም። ህይወት ማን ያላደክመዋለ? ሁላችንም ደክሞኛል፣ ደክሞና እኔን ይውድ። ስለዚህ እምነትሽን አስቀድሚ። ስጋዊ ነገር ነገ እንሞት ዛሬ እንሞት አናውቅም። እምነትሽን ክደሽ የዘላለም ሞት ከምታጭን እየደከምሽ በእምነትሽ ውስጥ ብትኖር ይሻልሻል ማለት ነው። ሲቀጥል ደግሞ ማለት እንዲታወቅሽው የአረቦች ልጆች ነው ወይስ ምን ያክል ጊዜ አውርታችኋል? ራስኪ እኔ ውድ እስኪ ጾለት አድርጊ በደንብ አስቢበት። እምነታችሁ አንድ የሚሆን እኔ ችግር የለም ነበረ፣ ግን እኔ እምነታችሁ አንድ ስለማልሆነ ይህን ነገር ጭራሽ አልደገፍም። እንኳን አረብ አበሻም ቢሆን የተለያየ እምነት ከሆነ ነው አይሆንም። ልሻና አዲስ ማለት ነው ያገኝ የተዋወቅ ነው። እኔ ከዛኛው ስራ ያለ ውጭ ምናምን ወጣ ነበረ። ሰወጣ እንደዚህ ሱቅ እንደዚህ በትላልቅ ሱቅ ሳድ ነው ሱቅ ላይ ነው ያኔ ሱቁ ውስጥ ነን የተዋወቅኩት። በዛ አጋጣሚ ነው እንትን ድነው ብዙ ጊዜ ሆኖናል ማውራት ከጀመርና እኔ የእምነት ጉዳይ ከሆነ ያሳስበኛል። ለዛም ጠየኩሽና የእምነትን ጉዳይ አውቃለሁ፣ ግን ደግሞ ኢትዮጵያ ሄደን እንኖራለን ምናምን ብሎኛል። እኔ ለራሱ ማለት ነው ማለት እንደኔ ህይወት አልደከመዋል ብዬ ለካ አሁን ነው ማለት ለካ እንደኔ የደከም ሰው አለ ብዬ ያሰብኩት ማለት ነው።
በተለይ እንደዚህ ስለ ትዳር ምናምን ነገር ሳስብ በህይወቴ የሚመጡት አቋም የላቸው ልቤ እንደሚፈልጋቸው አሏል የሉም። በቃ መረር ያለሁ በቃ ስንቱን አወራሁት። ምንም በቃ የማይሆን ነው ሁሉም ነገር ማለት ነው። ለምን አንዱ አልወርቅም ብዬ አስባለሁ። በቃ ምንም ልቤ የማይፈልገው ዝም ብሎ ሆነው በቃ አየሁት ለምን አልወርቅም ደከመኝ አልልሻለሁ ማለት ነው። እንደገና በኋላ የትዳር እስከ ለተሞትሽ የምትኖርለት ህይወት ስለሆነ ደግሞ እንዲህ ብዬ እመለሳለሁ እንደዚህ ዋዥቃለሁ ማለት ነው። ይህ ደግሞ በሁላችን የሚያለው ግን ፈጣሪ ሁላችን የሚያዘጋጀን። እስኪ ቆይረክልሽ ልትኖርክ ደርበሽ የኔ ወድ እኔ አሁን ማለት ነው በጣም ያሳሰበኝ ምንድን ነው እውነቱ ነው። ጭራሽ እኔ ሙስሊም እንዲኮነ ጭራሽ አልፈቅድም። ሰማይ ዝቅ መሬት ከፍ ቢል የቀረው ይቀራል። እንዲሁ ለምን ቁመን አንቀርም እንጂ አበሻ ማናገባ መሀል ለምን ቁመን አንቀርም እንጂ እምነትሽን ቀይረሽ ወደዚህ ሰው ህይወት አከጅም። እምነት ከፍቅር ይጀምራል። እሱን ክርስቲያን ሆናለሁ፣ እጠመቃለሁ፣ መስቀል አደርጋለሁ ብሎ ሀመነ ስለ ቤተ ክርስቲያን አስተምሮ እንግሊዘኛ የሚችል ከሆነ በእንግሊዝኛ ያሉትን ትምህርቶች እንዲከታተል ንገሪው። አንቺ ደግሞ ባባ ምቻ ሆነ አረብኛ ንገሪው። ከዛ ተረድቶ ወደ አንቺ እመጣለሁ ካለ ጥሩ። ግን እምነትሽን ጥለሽ እኔ ይቻላል ከወደ ብወጁ ማለት ነው። እና ደግሞ ሲሆን የሀገርሽ ላይ ቢሆን ጥሩ ነበር። ምን እንጃ ብቻ የኔ ውድ እምነቱን አልቀየረ እሱ ጭራሽ እንዳታስቢ። ልሻ ምን መሰራች ማለት ነው። ግን እኔ ሰዎች በቃ እኔ ማረፍ እፈልጋለሁ። ማረፍ ስልሽ ስራ የሰው ቤት ጽዳት ማጽዳት ነው ድክ መጎኛና ማረፍ እፈልጋለሁኝ። እና ደግሞ እምነቴን ሳላስበው ቀርቼ ሳይሆን አስቤያለሁ። ግን እኔ እምነቴን ካስቀየርኩ ድረስ ደግሞ ምናልባትም ቀስ በቀስ ወደ እኔ እምነት ሊመጣ ይችላል ምናምን ብዬ ነው። እና ብቻ ጨንቆኛል። ለዛ ነው የነገርኩሽ። የኔ ውድ አርፋለሁ ስትይ ነፍስሽን እየገደልሽ ስጋሽ ቢያርፍ ምን ዋጋ አለው? ስጋ አረፈ ነገ አፈር መግባቱ አይቀርም። እና ይሄን ብታረጊው ስጋሽን አድልተሽ ነፍስሽን ነው የምትቀብሪያት። ነፍስሽ ደግሞ የዘላለም ህይወት እንድታጣ ታረጊያታለሽ። ስጋሽ ደግሞ ለጥቂቀነት እንጂ የሚደሰተው ነገ አፈር ይገባል። እና በደንብ አስቢው የኔ ውድ። ወይ ማረፍ እፈልጋለሁ አልሽ፣ በቃ ሂጂ ወደ ሀገርሽ። እንዲህ ያለ ውጥንቅጥ ውስጥ የምትገቢ የኔ ውድ ሂጂ። እንዲህ ማንኛውም ሰው እንኖራለን። የምሬ ነው። ቦታሽን ሽጠሽ ቤቱ እንዲስተካከል አድርገሽ ከዛ ትንሽ እጅሽ ሰርተሽ ወደ ሀገርሽ ሂጂ። ለምን ቆሎ ተቆርጥሞ ይታደራል? ሀገር ያኔ ቤት ካለ ማለት ነው። አርፋለሁ በሻ እንዲህ ያለ ቦታ ፈጣሪና የሚያስቀይም ቦታ አትውደቂ። አስቢበት፣ ምከሪበት የኔ ወዲታይ። እስኪ እኔ እንጃ እስኪ ፈተውነ ክልኝ አለሽ ግን ይህን ነገር አበባዬ ይቅርብሽ ነው የምለው። እኔ እንዲህ ቢሆን ጭራሽ አያደርገውም። ለምን እኔ ፈጣሪን የሚያስቀይም ነገር አድርጌን ያለ ህይወት እውነት ሊቀናልኝ ነው። ጭራሽ መጀመሪያውም አይፈቀድም። ወደ እኔ መለሳን ብለሽ ለራሱ በሃይማኖት የሚያመልስሽ ሰው ጋር ህብረት መፍጠር ጭራሽ አይፈቀድም። ውድ ደግሞ ተመሳስላችኋል። የአምራን ግን ቆንጆ ነው፣ ደግሞ ትልቅ ነው። ሚስት የለውም። ሁለተኛ ሚስት፣ ሶስተኛ ሚስት እንዲያረግሽ እንደው ማርያም እኔ በእምነታችሁ ብትመሳሰሉ ደስ ይላል ነበር። ግን በእምነት ያልተመሳሰለ ነገር ግቢበት ብዬ አንቺንም ኃጢአት አላስገባም፣ እኔም ኃጢአት አልገባም። በቃ እንዴት የምመክርሽ እኔ ውድ በእምነትሽ ከማይመስል ሰው ጋራ ትዳር ተመሰረተ እግዚአብሔር አይወደውም ማለት ነው። ጭራሽ አይወደውም። ኃጢአት ነው። ስለዚህ እንደዛ ስለሆነ በእምነታችን አይፈቀድም። እምነታችሁ አንድ ሆኖ ቢሆን ጥሩ ነበረ። በጣም የትልቅ ችግር ነው የሚወድና እስኪ አስቢበት፣ እግዚአብሔርን ጠይቂ። ፍቅር ከእምነት ነው የሚጀምረው እና ወይ እሱ ጥያቄ አቅርብ ሂደተኝ እኔ ክርስቲያን ነኝ አንተ ወደ ክርስትና ትመጣለህ ወይ ብለሽ ጥያቄ ብታቀርብ ግን የሚመልስ አይመስለኝም ሰውዬው። እሺ ደግ ችግር የለውም ማለት ነው። መጽሐፍ ቅዱስ እኮ በአረብኛም አለ ማንበብ ይቻላል በአረብኛ። እና ደግሞ እንትን
እሱ ደግሞ አሁን ምሳሌውን ትታሽ ያኔ በቃ ነ አንድ ላይ ኖር እያለ ስለሆነ አሁን መወሰን ያለብኝ አሁን ምን ልበለው? አዎ በአረብኛ አለ ለካ። ግብጽ ወይ እኮ አረብ ናቸው በነገራችን ላይ፣ አብዛኞቹ ደግሞ ክርስቲያን ናቸው። አለኩልሃል እንደኔ ማለት ነው ውዴ። አይን አዲስ አንቺ ብኮኔ ምን ታደርጋለሽ ወይ ማረፍ ትፈልጋለሽ ወይ ብትይኝ፣ እኔ ስራችን አንድ አይደለም። የማን ታወሪዋለሽ? አንዴ ነው የሚያሳርፈኝ። እኔ ልጆቼ ወልጄ አቤ ቁጭ ብዬ የማሳድግ የማስተምር፣ ባሌ ደግሞ የሚያሳርፈኝ ሰው ባገኝ ነገ ዛሬ ሰላም አገባዋለሁ። ግን ከእምነት የተቃራኒ ሆነ እንዲ እንዴት እንገላታሁ ነው ኑር እንጂ አላገባም። በቃ ይህ እኔ ነው የምነግርሽ። በቃ እኔ አንቺ ብሆን እምነት የተቃራኒ ከሆነ አላደርገውም። ለአንቺ መመክርሽ ደግሞ ፈጣሪ ጋር ያጣላሻን፣ እምነትሽ ተቃራኒ ነው ብያለሁ ማለት ነው። አሁን ዝም ብለሽ ግቢበት እንዲያ እኔም እጠይቅበታለሁ። ኃጢአት ነው ፈጣሪ ወደውም አውዴ አትግቢም እንዲያለ ደከመኝ እያልሽ ነው። እና አንቺ ነሽ የሚወስነው፣ ልብሽ ነው የሚወስነው። የራስ ማለት ነው። በቃ መንሽ ማለት ነው። እንደዚህ ነው የምታምነኝ እውነት ቢሆንም ከዛ ላይ ደግሞ እንዴት ነው ይሄ ሁሉ ቅዝቃዜ ስርች እንዴት ነው ድንገት እንኳን ትይም እንዴ? ረረረረ በስመ አብ ወወልድ ወመንፈስ ቅዱስ። እና ለማንኛውም ይሄ ፎቶ ሁለቱን ፎቶ እኔ አይሰጥቻው የአረብ ወንድ አድርገህ ስጠኝ አልኩትኝ እና እንደዛ አድርገህ ስጠኝ ማለት ነው። እና ፕራንክ ተደርገሻል ደግሞ ማርያም ድብዬ እንደሳኩኝ ታውቂያለሽ። ለኔ የሆነ ነገር ከድራረግልሽ ስል ስንት እንደማጠፋው ትነቂያለሽ። ይልፍኛ እኔ በጣም እየሳኩኝ አረን ወይ ታናጅ እንዴ በቃ ማመን ነው ያቃተኝ። ክው ነው ያልሁትኝ በቃ ክው ልጅን እውነት ሁሉ በቃ ማለት እኔ ልናገርሽ ልጮህብሽ ፈለግ ወይ ደግሞ ምንም እንዲያትይኝ አልሽኝ። ምንም እንዲያትይኝ ሰራሽ ስሜቴን ተቆጣጥሬ ነው ሪከርድ አደረጉልሽ። በቃ ስሜቴን ተቆጣጥሬ እንዲያትናገሪ ብለሽኛል እንጂ እንደዛ ሳትይ ዝም ብለሽ አማክረሽ ቢሆንማ ጮህብሽ ነበረ። ግን እንዲያትናገሪ ስትይኝ በቃ ስሜትን ተቆጣጠሩ። ደግሞ ፍቅር የት እንደሚጥል አይታወቀሽም። ኧረ በስመ አብ! ኧረ እንኳን ፕራንክ ሆነ። አንቺ ግን ክፉ ነሽ። ደግሞ እኮ እንዳልጠረጠር የታወቅሽው ስልሽ ሱቅ ሰር ነው። ሱቅ ሰር ስትይ ደግሞ አመንኮኝ። እግዚኦ ረረ ከባድ ደግሞ ማለት ነው። እኔ ከሀበሻ ወንድ ውጭ ወንድ አይመስለኝ ጭራሽ። አረብን በዩ ምንም በዩ ጭራሽ ወንድ አይመስሉኝ ማለት ነው። እምነትሽ እንኳን ራሷ እንዴ ቢሆን ግን አንቺ ምን አሁን እምነታችሁ አንዴ ሆነ ችግር የለም። ምክንያቱም እኔ ወድጄዋለሁ ወይ ስትይ ፍቅር ጭራሽ ብናገርሽ ስሜትሽ የሚጎዳ የምታዝኒ መሰለኝ። ያው ሁሉ ደብቄ እምነቱ የተለያየ ነው የሚለው ላይ ያተኮርኩ እንጂ እኔ የውጭ ሀገር ዜጋ ብሞት ጭራሽ አላገባም። ግን ወንድ አይመስለኝም።